በዓለም ላይ ያሉ ሀብታም ሰዎችን ስታይ ምን ታስባለህ? እድለኞች ናቸው ወይስ ልዩ ተሰጥኦ አላቸው? ብዙዎቻችን ሀብታምና ድሃ የሚለዩት ባላቸው የገንዘብ መጠን ይመስለናል። ነገር ግን እውነታው ሌላ ነው። ገንዘብ የአስተሳሰብ ውጤት ብቻ ነው። ዛሬ በዚህ ቪዲዮ በሀብታሞችና በድሃ አስተሳሰብ ያላቸው ሰዎች መካከል ያለውን 5 ታላላቅ የአስተሳሰብ ልዩነት እናያለን። እነዚህን ካወክ እና ከተገበርክ ህይወት ለዘላለም ይቀየራል። ከመጀመራችን በፊት ግን ለዚህ ቻናል አዲስ ከሆንክ ሰብስክራይብ ማድረግን አትርሳ። የመጀመሪያውና ዋናው ልዩነት ለጊዜ ያላቸው ዋጋ ነው። ድሃ አስተሳሰብ ያላቸው ሰዎች ጊዜያቸውን በገንዘብ ይለውጣሉ። ለምሳሌ በሰዓት ይከፈላቸዋል። ከዚያ ውጪ ያለውን ጊዜ ግን በነፃ ያባክኑታል። በቴሌቪዥን፣ በሶሻል ሚዲያ እና በማይጠቅሙ ወሬዎች ጊዜያቸውን ይገድላሉ። ሀብታም አስተሳሰብ ያላቸው ሰዎች ግን ጊዜ እንደ ትልቅ ሀብት ያዩታል። እነሱ ጊዜያቸውን ገንዘብ ሊያመጣ የሚችል ሲስተም ወይም ስራ ለመገንባት ኢንቨስት ያደርጋሉ። ገንዘብ ተበልሶ ሊገኝ ይችላል፣ የባከነ ጊዜ ግን መቼም አይመለስም ብለው ያምናሉ። ሁለተኛው ልዩነት ውድቀትን የሚያዩበት መንገድ ነው። ድሃ አስተሳሰብ ያላቸው ሰዎች ውድቀትን እንደ መጨረሻ ያዩታል። አንድ ጊዜ ከተሸነፉ ወይም ከከሰሩ ይህ ስራ ላግኝ አልተፈጠረም ብለው ይተውታል። ውድቀትን ይፈራሉ። በአንጻሩ ሀብታሞች ውድቀትን እንደ ስኬት መግቢያ በር ነው የሚያዩት። ቶማስ ኤዲሰን መብራት ከመስራቱ በፊት 1000 ጊዜ ተሳስቷል። ለሱ ግን ያ 1000 ጊዜ ውድቀት ሳይሆን መብራት የሚሰራበት 1000 መንገድ የተማረበት ሂደት ነበር። ሀብታሞች ካልወደቁ አዲስ ነገር አልተማሩም ማለት እንደሆነ ያውቃሉ። ልዩነቱ ሶስተኛው ታዋቂው ኤሌኖር ሩዝቬልት እንዲህ ብሎ ነበር። ታላላቅ አእምሮ ስለ ሀሳብ ያወራሉ። መካከለኛ አእምሮ ያላቸው ሰዎች ስለ ክስተቶች ያወራሉ። ትናንሽ አእምሮ ያላቸው ግን ስለ ሰዎች ያወራሉ። ድሃ አስተሳሰብ ያላቸው ሰዎች የሌሎችን ሰው ሕይወት በመተቸት በማማት እና በመቅናት ጊዜያቸውን ያጠፋሉ። ሀብታም አስተሳሰብ ያላቸው ሰዎች ግን ትኩረታቸውን ራሳቸው ላይ ነው። ስለ አዲስ ቢዝነስ፣ ስለ መጽሐፍ፣ ስለ ህይወት ስለሚያሻሹ ታላላቅ ሀሳቦች ያወራሉ። አራተኛው ደግሞ ድሃ አስተሳሰብ ያላቸው ሰዎች ገንዘብ ሲያገኙ መጀመሪያ የሚያሰቡት ምን ልግዛበት የሚለውን ነው። አዳዲስ ስልኮች፣ ልብሶችና የቅንጦት ዕቃዎች ላይ ያጠፉታል። ሰዎች ለማስደንገጥ የሌላቸውን ገንዘብ ያወጣሉ። ሀብታሞች ግን መጀመሪያ ራሳቸውን ይከፍላሉ። ያገኙትን ገንዘብ መልሰው ኢንቨስት ያደርጉታል፣ ንብረት ይገዙበታል። እነሱ የሚኖሩበት ከትርፋቸው እንጂ ከዋናው ካፒታላቸው አይደለም። ሀብታሞች የሚኖሩት ተደብቀው ነው። ስኬታቸው ግን ጮክ ብሎ ይናገራል። መጨረሻውና አምስተኛው የልዩነት ለመማር ያላቸው ዝግጁነት ነው። ድሃ አስተሳሰብ ያላቸው ሰዎች ሁሉንም ነገር የሚያውቁት ይመስላቸዋል። ስለ ፖለቲካ፣ ስለ ኢኮኖሚ፣ ስለ ስፖርት መካሪዎች ናቸው፣ ግን ህይወታቸው አልተቀየረም። ሀብታሞች ግን ሁልጊዜ ተማሪዎች ናቸው። መጽሐፍ ያነባሉ፣ ሴሚናር ይከፍላሉ፣ ከራሳቸው የተሻሉ ሰዎችን ያዳምጣሉ። አእምሯቸው ማሳደግ ካቆሙ ከመውደቅ እንደሚጀምሩ ያውቃሉ። ማጠቃለያው እና የመጨረሻው እነሆ። እንግዲህ ቤተሰብ እስካሁን ሰብስክራይብ ካላረግ ሰብስክራይብ እንድታደርግ እመክራለሁ። መጨረሻው እንግዲህ ልዩነቱ ይሄ ነው። ሀብታም መሆን የሚጀምረው ከኪስ ሳይሆን ከአእምሮ ነው። ዛሬ የትኛውም አስተሳሰብ ለመቀየር ወሰንክ፣ ህይወትን ለመቀየር ዛሬን ውሳኔ አድርግ። የቪዲዮ ከተመቸ ላይክ አድርገው፣ ለጓደኞች ሼር አድርገው። በቀጣይ ቪዲዮ እስከምንገናኝ በሀሳብ ደግ ህልምህን ኑረው። አመሰግናለሁ። ለዩቲዩብ ቪዲዮ ስኬታማ እንዲሆን ሰብስክራይብ አድርጉልኝ። ወዳችኋለሁ። አመሰግናለሁ።